ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ በቴሎ አፕ ባለፈው በሰራሁት ቪዲዮ ዛሬ ደግሞ እንዴት ገንዘባችሁ እንዴት እንደምታወጡ እኔ እያወጣሁ አሳያችኋለሁ ማለት ነው። ያልጀመራችሁ ሰዎች ኮሜንት ላይ ሊንኩን አረግላችኋለሁ ገብታችሁ መጀመር ትችላላችሁ። አከፋፈቱ ምናምን ቀላል ነው። አይዲ እዚህ ላይ አረግላችኋለሁ። የኔን አይዲ እሱ መሙላት ትችላላችሁ። አሁን ገብተን እንዴት ገንዘባችን እንዴት እንደምናወጣና ታክስ እንዴት እንደምንሰራው አሳያችኋለሁ በዚህ ቪዲዮ። ግን የመጀመሪያ ቪዲዮ ብታዩ የተመረጠ ነው። በፊት የሰራውላችሁ ከዚህ ቀጥሎ ያለውን ቪዲዮ አለ። እሱን አይታችሁ ወደዚህ ቪዲዮ ብትመጡ ለእናንተ አሪፍ ነው። አሁን እንዴት ደግሞ ገንዘባችሁ እንዴት እንደምትወጡ አሳያችኋለሁ። ከዛ እንዴት ከፍታላችሁ በፊቱም ቪዲዮ ማየት ግዴታ ነው ማለት ነው። አሁን ይሄ ገንዘብ እንዴት እንደምትወጡና የታክሱን ነው ማሳያችሁ። የሚለው ጋር ትመጣላችሁ እናንተ። ከዛ የሚለው ጋር ስመጡ እዚህ ጋር ለእናንተ ምንም ፖይንት የለም። እኔ እዚህ ጋር እንደሚል ምናምን ሰርቻለሁ። እናንተ ጋር ምንም አያመጣም ኦሬዲ። ከዛን እዚህ ጋር እናንተ ትመጡና እዚህ ጋር ታክስ የምትላለች እዚህ ጋር ታክስ የምትለው ጋር ትገቡና እዚህ ጋር ለእናንተ እኔ 6000 ወደ 6000 ወርዷል እኔ ማለት ነው። ወደ 6000 ወርዷል። በፊት 80000 ነው የሚሰጣችሁ። እሱን ገብታችሁ ክሌም በሉት። ግን በፊቱም ቪዲዮ በትክክል እንዴት እንደሚከፈተና እንዴት ቬሪፋይ እንደምታደርጉ ምናምን ቀጣይ ቪዲዮ ላይ ሰርቻለሁ ማለት ነው። ስለ ቴሎ አፕ ወይ ሁለተኛ ቪዲዮ ነው ማለት ነው። ከዛን ይሄን ደግሞ ለማሳደግ 1 ሚሊዮን እንዴት ኤክስቼንጅ እንደምታደርጉ አሳያችኋለሁ። ችግር የለውም። ወደ 20 ምናምን ይሄን ደግሞ እንዴት ወደ ከ6000 እንዴት ከፍ እንደምታረጉ አሳያችኋለሁ። ሌቭላችሁ ከፍ እያለ በሄደ ቁጥር ከ6000 ወደ 24000 ምናምን ከፍ ይላችኋል ማለት ነው። ይሄ 24000 የሚለው እዚህ ጋር 700 500000 ኬ ጊፍት ካገኛችሁ ነው 24000 ክሌም የምትሉት ማለት ነው። እዚህ ጋር አሁን እናንተ ገብታችሁ ክሌም በሉት። 1 ሰዓት ነው የምትቀመጡት ኦሬዲ። ከዛን እዚህ ጋር ተመጡና እናንተ ሌቭላችሁ 1 ሚሊዮን ማለት ነው ኤክስቼንጅ ካረጋችሁ ሌቭላችሁ ከፍ ይላል ማለት ነው። እንዴት ኤክስቼንጅ እንደምታደርጉ እስቲ በስሱ ላሳያችሁ። እዚህ ጋር ኮይን የምትላለች እዚህ ጋር ኮይን ትገባላችሁ። እዚህ ጋር ኮይን 1 ሚሊዮን ከሰራችሁ ወይ ብሩንም ማውጣት ትችላላችሁ ወይ ኤክስቼንጅ አርግታችሁ ሌቭላችሁን ከፍ አርግታችሁ በሰዓት 6000 የሚከፈለውን ከፍ ማድረግ ትችላላችሁ። በፊት እናንተ ለከሰ እንደገባችሁ 80000 ነው የሚሰጣችሁ። 80000ን ቶሎ መውሰድ አለባችሁ ማለት ነው። ኤክስቼንጅ የምትሏን እዚህ ጋር አለች ማለት ነው። እቺኛውን ኤክስቼንጅ የምትሏን አንዴ ተነኳትና ወደ ጎን። ከዛን እዚህ ጋር ሲመጣ እኔ እዚህ ጋር ኮይን ምንም የለኝም ዜሮ ነው የሚለኝ ማለት ነው። እኔ ኤክስቼንጅ ማድረግ ስለማልፈልግ ነው። 1 ሚሊዮን ፖይንት አለኝ እዚህ ጋር እንደምታዩት ኤክስቼንጅ ብሎ አየር ላይ ይቀየርልኛል ማለት ነው። እንደዛ ኤክስቼንጅ ማድረግ ትችላላችሁ። እኔ አሁን እንዴት ገንዘባችሁን እንዴት እንደምታወጡ አሳያችኋለሁ። ኢንቪቴሽን ኮድ ያልሞላችሁ ሰዎች በፊት ልክ እንደ አካውንት እንደከፈታችሁ እዛ ከጎን ስክሪን ላይ ያደርግላችኋል የኔ ኮድ ማለት ነው። እሱም መሙላት እንዳራሱ በፊት ቪዲዮውን ይዩ። ቀጣይ አካውንት ስከፍቱ የቀጣይም ቪዲዮ ማየት ግዴታችሁ ነው ማለት ነው። ከዛን እዚህ ጋር ብራችን ለማውጣት እዚህ ጋር ፖይንት የምትላለች ፖይንት የምትላል አንዴ ተነካታላችሁ። ከዛን እዚህ ጋር እኔ ቴሌብር አስገብቻለሁ ማለት ነው። ቴሌብር አስገብቻለሁ። እናንተም እዚህ ጋር ያለችውን ቀስት ነክታችሁ ብዙ አማራጮች አሉት። ከዛን ከነዚህ ውስጥ የፈለጋችሁትን ማስገባት ትችላላችሁ። ንግድ ባንክ አለ፣ ቴሌብር አለ፣ በዩኤስዲቲ መውሰድ ትችላላችሁ፣ በባይናንስ ማለት ነው። አዋሽ አለ፣ አቢሲኒያ አለ፣ ኮኦፐሬቲቭ ባንክም አለ ማለት ነው። አሁን እኔ በቴሌብር እያወጣሁ አሳያችኋለሁ። ቴሌብር ባይንድ አድርጌዋለሁ እዚህ ጋር ባይንድ ለማድረግ ማለት ነው። እዚህ ጋር ተመጡና እናንተ የሚጠይቃችሁ ነገር አለ የእናንተን አካውንት ምናምን እቺኛውን አሁን አዋሽ የምትሏን እዚህ ጋር ባይንድ የምትሏን እዚህ ጋር መነካት ቆላ አሳያችሁ ከፍ አድርጌ አቢሽኮ እንዴ አዋሽ የምትሏን አንዴ በነካት እዚህ ጋር ምን ይለኛል መሰላችሁ? የፉል ኔም ይለኛል እዚህ ጋር ባንክ አካውንት ነምበር ይለኛል። ከዛ ሰሚት እለዋለሁ። ከዛ እንደ ቴሌብሩ እዚህ ጋር እንደኔ ማለት ነው ቪው ብሎ ነው የሚያመጣላችሁ። ቆላ አሳያችሁ አንዴ እዚህ ጋር አንዴ ልውጣ። ይሄው እንዲህ ያመጣላችኋል። ከዛ እናንተ 1 ሚሊዮን ከሞላችሁ እዚህ ጋር ማለት ነው አንድ ብላችሁ ጽፋላችሁ። እኔ አንድ ብዬ ልጻፋው አንድ ብዬ 1750 ብር ማለት ነው 1750 ብር የምቀበለው ማለት ነው። አንድ ብዬ አንድ ማለት 1 ሚሊዮን ነው። ከዛን ዊዝድሮ እለዋለሁ። ከሰር መጥቼ ዊዝድሮ ስለው ሴኩሪቲ ፓስወርድ ይለኛል። ይሄንንም እዛ ቀጣይ ቪዲዮ ላይ ሰርቻለሁ። የማትረሱትን ሴኩሪቲ ኮድ ይጠይቃችኋል።
አሻራ ምናምን ሰጣችሁ ሲጨርሱ ማለት ነው። እኔ አሁን የኔን ሴኩሪቲ ኮድ ላስገባና አሳያችኋለሁ ማለት ነው። ከዛ ዊዝድሮ ሰሚትድ ብሎኛል። አያችሁ አሁን ብር ይገባልኛል ማለት ነው ከሰዓታት በኋላ። አሁን 1 ሚሊዮን ነበረኛ ቀደም፣ አሁን ወደ 61623 ተቀንሷል ማለት ነው። እንዲህ ያላችሁ መስራት ትችላላችሁ። ትክክለኛ ነው። የበፊቱን ግን ቪዲዮ ማየት እንዳረሱ። ታምኔሉን እዚህ ላይ አደርግላችኋለሁ ከፈለጋችሁ ቪዲዮውን ካጣችሁት ማለት ነው። እዚህ ላይ አደርግላችኋለሁ ገብታችሁ እሱን ቪዲዮ በትክክል ማየት እንዳረሱ። ያልገባችሁ ነገር ካለ ኮሜንት ስራ አሳውቁኝ። በሌላ ቪዲዮ እስክንገናኝ ባይ